ናንተ ምን አለ ደግመን እንስማው። ሞሎክ ናንተ። እኔ ስለ እነዚህ ሰዎች አይደለም ላወራ የመጣሁት። ሞሎክ ግን ማን ነው? ስለሱ ነው ማውራት የፈለኩት። ሞሎክ የሚለው ስም መጽሐፍ ቅዱስ ላይ አለ። ኦሪት ዘሌዋውያን ላይ ምዕራፍ 18 ቁጥር 21 ላይ እንዲህ የሚል ቃል አለ። ከዘርህም ለሞሎክ በእሳት አሳልፈ አትስጥ፣ የአምላክህንም ስም አታርክስ፣ እኔ እግዚአብሔር ነኝ ይላል። ሞሎክ ግን ማን ነው? ይሄ ሞሎክ የተባለው ጣዖት ነው። በዛ ዘመን ሕፃናት ልጆችን በእሳት እያቃጠሉ ግብር የሚገብሩለት ጣዖት ነበረ። የተወለዱ ሕፃናትን ይገበርለት ነበር በእሳት እየተቃጠለ እና አሁን ላይ ዳይሬክትሊ በዛ መልኩ ባይገበርለትም ግን ከምዕራባውያን የወሰድናቸው አንዳንድ ባህሎች ለዚህ ሰውዬ ልጆቻችን ሳይወለዱ እንገብራቸዋለን። የመጀመሪያው እንደምናውቀው ቤቢ ሻወር የሚባለው ነው እና ኢትዮጵያዊ እናቶች ቤቢ ሻወር እያላችሁ የምታደርጉት ስርዓት ለዚህ ጣዖት ነው ልጆቻችሁን ሳይወለዱ የምትገብሩት። እና ምን አገናኘው ካላችሁኝ፣ እሱ በእሳት እየተቃጠለ ነው የሚገበርለት ካላችሁኝ፣ አሁን ላይ ቅድሚያ ሳይወለዱ ልጆቻችሁን ትገብሩና ከዛ በኋላ ልጆቻችሁ በተመሳሳይ ጾታ እሳት፣ በሱስ እሳት፣ በሐሽሽ እሳት፣ በተለያዩ እሳቶች ይቃጠላሉ። ምክንያቱም ለዚህ ጣዖት ልጆቻችሁን አስቀድማችሁ ገብራችኋል። ከነዚህ ከምዕራባውያን የምናመጣቸው ባህሎች እነሱ ያለ ምክንያት የሚያደርጉት ነገር የለም። ከሴጣን ጋር የተሳሰሩ ሰዎች ስለሆኑ የሚያደርጉትን ነገር በሙሉ ዝም ብላችሁ አትቀበሉ። ልጆቻችሁን ጠብቁ። ለዚህ ጣዖት አትገብሩ። ሶሻል ሚዲያ ላይ ሆዳችሁን ገልጣችሁ እርቃናችሁን ሆናችሁ ፎቶ እየተነሳችሁ የእርግዝና ፎቶአችሁን የምትለቁ እንደዚህ አይነት ነገሮችን አቁሙ። ለዚህ ጣዖት ነው የምትገብሯቸው። ከእናቶቻችን ከመቤታችን ከድንግል ማርያም ሸሸግ አድርጎ መውለድን ተማሩ። እናም ስጦታ የሚመጣውም ልጁ ከተወለደ በኋላ ነው። ለክርስቶስ እንዲሁ ከተወለደ በኋላ ስጦታዎች እንደመጡለት ሁሉ ለልጆቻችሁም ቢሆን ከተወለዱ በኋላ ይምጣላቸው ስጦታ። ከዚህ ጣዖት ተጠበቁ። ይህንን ቪዲዮ የምታዩ እናቶች ቤቢ ሻወር ለማድረግ ያሰባችሁ ካላችሁ ይሄ ነው መልእክቴ።